بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الخلق والأنبياء والمرسلين نبينا وحبيبنا وقدوتنا محمد صلى الله عليه وعلى آله وصحبه أجمعين أما بعد أحبتي في الله حياكم الله وبياكم السلام عليكم ورحمة الله وبركاته أحبتي في الله إنه يا الله سبحانه وتعالى فكاد هنا ዛሬ 49ኛውን ሐዲስ እናበረራለን ኢንሻአላህ ነገ ደግሞ አላህ ከፈቀደ 50ኛውን ሐዲስ አብራርተን ከረመዳን በስተፊት የሚኖረን ደርስ በዚሁ እናቆማለን ማለት ነው ስለዚህ አህበቲ ፊላህ ከዛ ከረመዳን በኋላ ደግሞ የተቀረውን ግማሹን 50 ሐዲሶች የምናበረራ ይሆናል ኮዲሁ ሁሉም ሊያውቅ ይገባል ማለት ነው እንግዲህ ዛሬ 49ኛውን ሐዲስ ነው የምናበረራው ብለናል ባለፈው ረሱል አለይሂ ሰላቱ ወሰለም ሰዎች መፋቀር እንዳለባቸው ለአላሁ Subhanahu Wa Ta'ala ብለው የተዋደዱ የሆኑ ሰዎች ምንዳቸው በዱንያም በአኺራም ትልቅ እንደሆነ በተለያዩ ነብያዊ ሐዲሶች መግለጻቸውን ለመጠቆም ተሞክሯል ዛሬ ደግሞ አንድ የፊቅህ መስአላ ወይም ቁም ነገር የሚያስጨብጠን ነብያዊ ሐዲስ ነው ፊትለፊታችን የሚገኘው በዚህ ሐዲስ ረሱል አለይሂ ሰላቱ ወሰለም የሚያስተላልፉልን ቁም ነገር አንድ ሰው መስጂድ ውስጥ ያለ የሆነ እንደሆነና ወይም መስጂድ ውስጥ የገባ የሆነ እንደሆነና ሲገባ ኢቃም እየተደረገ ቢሆን ያ ሰውዬ ሱና አምልጦኛል ብሎ ወይም እንዳያመልጠኝ ብሎ ኢቃም እየተባለ ሱና ሶላት መጀመር ይችላል ወይ እንደዚሁ ደግሞ እሱስ እየሰገደ ሱና እየሰገደ ሳለ ኢቃም ቢደረግስ ምንድነው ማድረግ ያለበት እነዚህን መሰል ቁም ነገሮችን ምላሽ የሚሰጥ ነብያዊ ሐዲስ ነው አቢ ሁረይራ ረዲየላሁ ዐንሁ አርዳህ ሲናገሩ أن رسول الله صلى الله عليه وسلم قال ይላሉ ረሱል አለይሂ ሰላቱ ወሰለም እንዲህ ብለው ይናገሩ ምን አሉ إذا أقيمت الصلاة ለሶላት ኢቃም የተደረገ የሆነ እንደሆነ ለሶላት ኢቃም የተደረገ የሆነ እንደሆነ فلا صلاة إلا المكتوبة يها إقامة يتدرج للصلاة واجب صلاة نوم يهونو ظهر لهون يشلال عصر لهون يشلال فجر لهون يشلال إما المغرب أو العشاء لهون يشلال كذا صلاة وجي لا صلاة يلم لمثال سويو ظهر لسجد ودا مسجد قبا مؤذنو إقامية لنو ويم إقامة له يزين وقت የሚሰገደው ሰላት ያ የዙህር ሰላት ብቻ ነው ሰውየው ገብቶ ሱና ሰግዳለሁ ብሎ አላሁ አክበር ቢል አይሆንም ይሄ ሐዲስ የሚያስተምረን ምንድነው اذا اقيمت الصلاه ለሰላት ኢቃም የተደረገ ይሆነ እንደሆነ فلا صلاه الا المكتوبه ግድ የሆነችው ሰላት እንጂ ሌላ ሰላት የለም ምን ማለት ነው ሰውየው መስጂድ ሲገባ ወይም መስጂድ ውስጥ ሳለ ሙአዚኑ ኢቃም ማድረግ የጀመረ የሆነ እንደሆነ ሌላው ቀርቶ እንኳን ሱና የሚሰግድ ሰው ካለ ሱናውን ትቶ ወደ ፈርዱ መቀላቀል አለበት ያ ሱና ሶላት ተህይተል መስጂድ ሊሆን ይችላል ወይ ደግሞ ቀብልያ ራቲብ የሆነ ሱና ሊሆን ይችላል ማንኛውም ሶላት ያንን ሶላት አቁሞ ወደ ፈርዱ ሶላት መዘጋጀት አለበት ነው ኢቃም ከተባለ በኋላ ሌላን ሶላት የሱና ሶላትን መጀመር ፈጽሞ አይፈቀድለትም ለምን ከተባለ ዋጅብ ፈርድ የሆነ ሶላት የበለጠ አሳሳቢና የበለጠ ግድ ነውና እንግዲህ የሐዲሱ የዚህ ሐዲስ ግልጽ የሆነው
ማብራሪያ ይሄ ነው ነገር ግን አንዳንድ ፉቃሃዎች ምን አሉ ሰውየው ሱና ሰላት ጀምሮ የሆነ እንደሆነ ቀለል አድርጎ ቶሎ ቶሎ ሰላቱን ሰግዶ መጨረስ አለበት አሉ ለዚህ መረጃ አምጡ ሲባሉ ምን አሉ አላህ Subhanahu Wa Ta'ala በቁርአኑ ምን ብሏል ሱረቱ ሙሐመድ ላይ ያ አዩሃ الذين آمنوا أطيعوا الله وأطيعوا الرسول ولا تبطلوا أعمالكم እናንተ ሙእሚናኖች ሆይ አላህና መልእክተኛውን ታዘዙ ስራችሁንም አታበላሹ ለአላህ Subhanahu Wa Ta'ala ولا تبطلوا أعمالكم ስራዎቻችሁን አታበላሹ ለአላህ ስለዚህ ሰላት እየሰገድን ነው ሰላት ስራ ነው መቁረጣችን ስራችንን ማበላሸት ነውና ማበላሸት የለብንም ማለት ነገር ግን ኢብኑ ባዝ ረህመቱላሂ ዐለይሂ ሲናገሩ ምን ይላሉ ይሄ ቁርአን አንቀጽ ይላሉ ለዚህ መረጃ አይሆንም ይላሉ ለምን ከተባለ ይሄ ቁርአን አንቀጽ ولا تبطلوا اعمالكم ያለው ካመናችሁ በኋላ ወደ ክህደት በመሄድ ሙእሚን ከሆነ በኋላ ወደ ኩፍር በመሄድ ቀደም ሲል የሰራዋችሁን ስራ አታበላሹ ሁሉም ስራ ባጢል ይሆንባችኋል ይበላሽባችኋል ማለት ነውና የተፈለገው እዚህ ጋር ይሄ ነው እንጂ ሰላሃችሁን አትቁረጡ የሚለውን ምን ማዕና ያሲዘንም ያ እንኳን ቢሆን አሉ ይሄ ቁርአን አንቀጽ ዓም ነው ብዙ ነገሮችን ያካተነው አሻሚ ነው ነገር ግን ሐዲሱ ደግሞ ግልጽ ሆኖ ነው የመጣው ነገሮችን አብራርቶ ነው የመጣው ስለዚህ ያኛው ኻስ የሆነው ዓም ከሆነው ይቀድማል ብለው ይናገራሉ ለማንኛውም አንድ ሰው መስጂድ በሚገባበት ጊዜ ኢቃም የተባለ የሆነ እንደሆነ ያ ሰውዬ ለሱና ሰላት ኢህራም ማድረግ ወይም ደግሞ ሱና ሰላት መጀመር የለበት ነገር ግን ሰውየው ልክ ገባ አላሁ አክበር ብሎ ገና ሲጀምር ወይም ሰላቱን እንደጀመረ ኢቃም ተባለ የመጀመሪያው ረክዓ ላይ ከሆነ ሰላቱን ትቶ ወደ ፈርዱ መግባት አለበት አሉ ሱናውን ትቶ ነገር ግን ለምሳሌ ሁለተኛ ረክዓ ላይ ነው ሩኩዕ ወረደ ሁለተኛ ረክዓ ላይ ኢቃም መባል ተጀመረ ይሄ ሰውዬ ሰላቱን አብዛኛውን ክፍል ሞልቶታል አሉ ሱጁድ ላይ ሊሆን ይችላል ሩኩዕ ላይ ሊሆን ይችላል ተህያ ላይ ሊሆን ይችላል ይሄን ሰውዬ ሰላት ቁረጥ አይባልም አሉ አይባልም ስለዚህ ይሄ ሰውያውን የአንድ ሰላት አቀል የሚባለው ትንሽ የሚባለው ሰላት አንድ ረክዓ ነው የወይትር ሰላት ላይ ለምሳሌ አንድ ረክዓ አለ ከአንድ ረክዓ ደግሞ ለምሳሌ ፋቲሃን ቀርቶ ሩኩዕ ወርዷል ወይም ሱጁድ ወርዷል ወይም ተህያ ላይ ነው እንግዲህ ኦሬዲ ጨርሷል ሰላቱን ማለት ነው ጥቂትን እንጂ አልቀረው ስለዚህ ይሄ ሰውዬ ሰላቱን መሙላቱ ልካውን መስጂድ ገባ ሰላት ጀመረ አንደኛውን ረክዓ ጨረሰ ሁለተኛውን ጀመረና ፋቲሃ ቀርቶ ሩኩዕ ወረደ ወይ ፋቲሃ ቀርቶ ጨረሰ እንበል ሁለተኛ ረክዓ ነው አሙመን ይሄ ሰውዬ ኢቃማ ላይ እዚህ ሰዓት ላይ አብዛኛውን የሰላቱን ክፍል ጨርሷል ስለዚህ ይሄን ሰውዬ ሰላትን ቁረጥ አንለውም ሰላቱን ቢሞላው ከዚህ ሐዲስ ጋር አይጋጭም ብለው ኢብኑ ባዝ ረህመቱላሂ ዐለይሂ ይናገራሉ ግልጽ ነው አህበቲ ፊላህ ስለዚህ ሰውዬው መስጂድ ውስጥ ገባ የመጀመሪያው ረክዓ ሰገደ ሁለተኛው ረክዓ ላይ ኢቃም አለበት ሰላትን ቁረጡ አንልነውም እንግዲያውስ ሰላቱን መሙላት አለበት ይችላል መሙላት ከሐዲሱ ጋር አይጋጭም نعم አንዳንድ ዑለማዎች አብዛኛዎቹ ፉቃዎች እንደውም ይሄ መስጂድ ሲገባ ኢቃም ተብሎ ሰላት መጀመሩ ይተላ ነው ብሎ ይናገራሉ ኢማሙ ነወዊ አልመጅሙዕ የሚባል ኪታባቸው ላይ ሲናገሩ ኢማሙ ሻፊዒና የሳቸውን መዝሀብ የተከተሉ ሰዎች እንዲህ ብለዋል አሉ ሰላት ኢቃም የተደረገ የሆነ እንደሆነ ፈርድ ለሚሰግደው ሰው በአጠቃላይ ሱና ሰላት መጀመሩ የተከለከለ ነው አሉ ያ ሰላት ለዛ ሰላት
ሱና ቀብልያ ሊሆን ይችላል ተህየት መስጂድ ሊሆን ይችላል ሌላም ሊሆን ይችላል ሙአዚኑ ኢቃም ብሎ ጨረሰም አልጨረሰም የዛን ሰዓት ላይ መጥቶ ኢቃም ከጀመረ በኋላ ኢቃሙን ይጨርስ አይጨርስ ኢቃሙ ላይ ይሁን አይሁን አልሙሂም ገባ ኢቃም እየተባለ ነው ወይም ኢቃም ተብሎ ተጨርሷል ገብቶ ለሱና ሶላት ያ ሰውዬ ኢህራም ወይም ደግሞ ሶላት ውስጥ መግባቱ የተጠላ ነው ያ ሰውዬ ምናልባት አይ ይሄን እኮ ሰግጄው አያመልጠኝም አንድ ረካ እንኳን ብሎ ቢያስብ እንኳን አሁን ገብቼ ሱናዬን ሰግጄ ወደ ፈርዱ በቀላቀል አንድ ረካ አያመልጠኝም እደርሳለሁኝ እንኳን ብሎ ቢያስብ የተከለከለ ነው አይደለም እንኳን ረካውን የኢማሙን እንኳን ተክቢረተል ኢህራም ላይ ደርሳለሁኝ እንኳን ብሎ ቢያስብ የተከለከለ ነው ይህ መዝሐባችን ነው ብለው ይናገራሉ ይሄንን ደግሞ ሐሳብ ዑመር አልኸጣብ የሳቸው ልጅ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ አቡ ሁረይራ ሰዒድ ኢብኑ ጁበይር ኢብኑ ሲሪን ዑርወት ኢብኑ ዙበይር ሌሎችም በርካታ ይሄንን ሐሳብ ይደግፉታል አንዳንዶቹ ደግሞ ምን አሉ ሰውየው ፈጅር ሶላት ላይ መስጂድ ከገባ ሱና ያልሰገረ የሆነ እንደሆነ አሉ ወጣ ብሎ በረንዳ ካለ ራቅ ብሎ ቶሎ ሰግዶ መቀላቀል ይችላል ብለው የተናገሩ አሉ ረካ ያመልጠኝም ብሎ ካሰበ ግን ያመልጠኛል ብሎ የሚፈራስ ከሆነስ ቀጥታ ከኢማሙ ጋር ዋጅቡን ሰላት መስገድ አለበት ፈጅርን መስገድ አለበት ብሎ ተናግረዋል ነገር ግን የመጀመሪያው ራእይ የመጀመሪያው ሐሳብ ጠንካራ ነው ብለው ብዙዎቹ እንግዲህ ተስማምተውበታል ማለት ነው እዚህ ጋር አሁን ረሱል አለይሂ ሰላቱ ወሰለም ላ ሰላት የለም ሲሉ የተፈለገው حرام ነው ወይስ የተጠላ ነው ለማለት ተፈልጎ ነው የሚለውን አስመልክቶ አንዳንድ ዑለማዎች የተጠላ ነው ለማለት ተፈልጎ ነው አሉ ሌሎቹ ደግሞ حرام ነው የተከለከለ ነው ጭራሹንም ብለው ማለት ነው ብለው ያስቀምጡ አሉ እንግዲህ ለማንኛውም ለጅት ፈትዋ ዳኢማ የሚባል ሳዑዲ ላይ የሚባሉ አሉ ታላላቅ ዑለማዎች እነሱ ሲናገሩ እኛ ዘንድ ግን ባጠንከር የሚለው የተከለከለ ነው حرام ነው የሚለው ነው ይላል ለምን ከተባለ ለሁለት ነገር ሲባል አንደኛ ማንኛውም ጊዜ አስሉ መሰረቱ አንድ ነገር ሲከለከል ተከልክሏል ሲባል حرام መሆኑን የሚያመላክተዋል عند الاصل في النهي ان يكون للتحريم نهي ላይ ተከልከል ሲባል በመሰረቱ ብዙ ጊዜ ይፈልገው حرام ነው ያ ነገር ለማለት ተፈልጎ ነው حرام አይደለም መክሩህ ነው የሚል ግንዛቤ እንዲሰጥ ከተፈለገ ሌላ የሚደግፈው ይሄንን መልእክት ማስተላለፍ የሚችል ነገር መኖር አለበት እዚህ ደግሞ ከዚህ ውጪ ሌላ ማዕናን እንዲያስተላልፍ የሚያግዝና የሚደግፍ ነገር የለም ስለዚህ حرام የሚለው ጠንካራ ነው አሉ ሁለተኛ ደግሞ ላ ሰላተ ሲባል ማንኛውም ሰላት ማለት ተፈልጎ ነው ማንኛውም ረካዓ ያመልጠው ፈርቶ ይሁን አያመልጠኝም ብሎ ይሁን ምንም ማንኛውንም ሁሉንም ሰው የሚያስገባ ነው ሁሉም ኢቃም ከተባለ በኋላ በቃ የሚሰገድ ሰላትን በአጠቃላይ የሚያካትት ነው አሉ ለዚህም ሲባል ሱና ሰላት ጀምሮ ከሆነ ገና ጀማሪው ላይ ከሆነ መቁረጥ አለበት መተው አለበት ያንን ወደ ፈርዱ መመለስ አለበት እና ደግሞ እንደገና እንደ አዲስ ደግሞ አያመልጠኝም ብሎ ሌላ ሱና ሰላት መጀመር የለበትም እሺ እንዴት ነው ሰላቱን የሚቆርጠው ለምሳሌ ሰውየው ገባ አላሁ አክበር ብሎ ገና ሲጀምር ኢቃም ተባለ እንዴት ነው ሰላቱን ታዳ ከሰላት የሚወጣው እንዴት ነው አሉ ሲናገሩ ከፈለገ ሰላም አለይኩም ብሎ ተሰላምቶ ሰላቱን ያቋርጣል ካልሆነም ደግሞ ማንኛውም ሰላትን ሊያበላሽ የሚል እንቅስቃሴ ዝም ብሎ ከሄደም ከተወውም ሰላቱ خلاص ተዙታል ወይም ደግሞ ከሰላቱ ወጥቷል ማለት ነው የሚለውን ቁም ነገር ያሲዘናል ብለው ይናገራሉ እንግዲህ ከዛሬው ሐዲሳችን የምንወስደው ቁም ነገር ምንድነው አህበቲ ፊላህ አንኳር ነጥቡ መስጂድ በምንገባበት ጊዜ ኢቃም እየተባለ የሱና ሰላት መጀመር የለብንም የተከለከለ አንድ እንደ አብዛኛው ፉቃሃ ደግሞ ራይ
ሰውየው ልክ ሶላቱን ጀምሮ የመጀመሪያው ረክዓ ላይ የሆነ እንደሆነና ኢቃም የተባለበት የሆነ እንደሆነ ሶላቱን ትቶ የሱናውን ትቶ ወደ ፈርዱ መቀላቀል አለበት ነው። ሶስተኛውና ይላቁም ነገር ደግሞ ሰውየው ሱና ሶላት ጀመረ የመጀመሪያው ረክዓ ከጨረሰ ሁለተኛውን ሲጀምር ወይም ከጀመረ በኋላ ኢቃም ተባለ። በዚህ ጊዜ ያ ሰውዬ የሶላቱን አብዛኛውን ክፍል ስለሰገደው አቋርጠው አንለውም። ባያቋርጠው ችግር የለም። ሶላቱን መሙላቱ ፈጠን ብሎ ሞልቶ ወደ ፈርዱ መቀላቀል አለበት። አራተኛ ደግሞ ሶላቱን እንዴት ነው የሚወጣው? እንዴት ነው የሚጨርሰው? ኢቃም ተባለበት ልክ እንደጀመረ ወይ ሰላሙ አለይኩም ብሎ ከሶላቱ ይጨርስና ይወጣል ማለት ነው፣ ሳይሞላው ማለት ነው። ይተዋል ሶላቱን። አልያም ደግሞ ዝም ብሎም መተው ይችላል። ለምን ሰላሙ አለይኩም አላልክም አይባልም። እነዚህና እነዚህን የመሳሰሉ አንኳር ነጥቦችን ከዛሬው ደርሳችን መውሰድ እንችላለን። هذا والله أعلم. الله سبحانه وتعالى سمتو كم يتكموا باروتشو الله يدرجن. الله سبحانه وتعالى انقديه رمضان درسوال رمضان تقابيو بهنا ملكو سمو كأسات نساء أو تتشاچوالو كالاچو باروتشو الله يدرجن. نجا يوم القيامة دقمو بصومنيو جبر كم يتروت باروتشو الله يمزقبن. هذا والله أعلم. وصلى الله وسلم على نبينا محمد وعلى آله وصحبه وسلم. والسلام عليكم ورحمة الله وبركاته.